የጊዜ ሰላቢ የጊዜ ሰላቢ ጊዜዋን ነው የምትሰልቡት? እሺ እንደምታዩ ረፍድባታል። ምንም ነገር ላይ ረፍድባታል። እሺ እንደዛ ነው ማረጋው። ስልብ አይታል እኮ በራስህ አላየክም? ያዘዝካትን በስንት ጊዜ ነው ያደረሰችልህ? እሺ የአንድ ቀን ስራ ነው 3 ወር የፈጀው። ሰማችሁ አይደለ? የምን ሰላቢ ነው ያለው? ጊዜ እንደሚሰለብ ታውቃላችሁ? አታውቁም ማለት ጊዜ ይሰለባል። እጅና እግሯን ያዝ የተባልኩ መተት እንዳትሰራ። አዎ ሽባ አርጋት። ያው ስንት ቀን ወገቧን ማታ ማታ ወይኔ ወገቤ እያለች ስትሰግድ ነው የሚለቃት። ብድግ ተነስ ጥጋበኛው ያው ወደዚህ ስንቀጣጠር ዛሬ ደረስን አይደል? እሺ ማን ያላችሁት? የድል መተት ሌላስ? ሰላቢ ሌላስ? የጊዜ ሰላቢ ጊዜዋን ነው የምትሰልቡት? እሺ እንደምታዩ ረፍድባታል። ምንም ነገር ላይ ረፍድባታል። እሺ እንደዛ ነው ማረጋው። ስልብ ሰማችሁ አይደለ? የምን ሰላቢ ነው ያለው? ጊዜ እንደሚሰለብ ታውቃላችሁ? አታውቁም ማለት ጊዜ ይሰለባል። ታታሪ ሰዎች አሉ። በአጭር ቀን ብዙ ነገር የሚሰሩ አሉ። ለምሳሌ አንድ አይነት ስራ እየሰሩ ለአንዱ ቶሎ ያልቅለታል፣ ለአንዱ ቀኑን ሙሉ ያውለዋል። አንድ ሰዓት ውስጥ የሚሰሩትን አንዳንድ ሰዎች 10 ሰዓት ይፈጅባቸዋል። ስለዚህ እነዚህ ሰዎች ምን ያደርጋሉ? የእነሱን የጊዜ በረከት ይሰልባሉ። በነገራችን ላይ እስኪ ወደ ሳይንሱ እንምጣ፣ ወደ ስጋው። አሁን ጊዜ ይሮጣል አይሮጥም? እየሰማችሁ ነው? ጊዜ ይሮጣል አይሮጥም? መሸነጋ ነው አይደለ? እስኪ አዲስ አበባ ውስጥ አንድ ጉዳይ ለመፈጸም ወጣችሁ ያንን ጉዳይ ሳትፈጽሙት ትመለሳላችሁ። ድሮ አንድ ሰው 2-3 ቢሮ ገብቶ ብዙ ነገር ፈጽሞ ጨርሶ ይመጣል። ዛሬ አንድ ነገር ለመፈጸም ቀኑን ሙሉ ሰው ሲንከራተት ይውላል። ጊዜ ይወሰዳል፣ ይሰለባል። ለምሳሌ ጊዜው ልክ እንዳልሆነ ልንገራችሁ። ጎግል ላይ ገብታችሁ ሰርች አድርጉ። አሁን በፈረንጆቹ በ2026 ዓመተ ምህረት ነው አሁን ያለው የጊዜ አቆጣጠርና በፈረንጆቹ በ1968 ዓመተ ምህረት የነበረው የጊዜ አቆጣጠር አንድ አይደለም። በ1968 አካባቢ የነበረው ጊዜ ሰዓቱ በስርዓት ይሄዳል። ስለዚህ አሁን ሰዓቱ ጊዜው እየሮጠ ሲያስቸግራቸው ፈረንጆቹ ምን አደረጉ? ሰዓቱን አስተካከሉት። በ1968 67 በዛ አካባቢ የነበሩት ሰዓቶች ቀስ እያሉ ነበረ ሰከንዶቹን የሚቆርጡት። አሁን ግን ምንድነው ሰከንዱ በቃ እንደ እርምጃ ይሮጣል። ያ ማለት ምንድነው? ጊዜው ምን እየሆነ ነው? እየሄደ ነው። በነገራችን ላይ ጊዜ የሚሮጠው አንድም ዕለተ ምጽአት እየቀረበ ስለሆነ ነው። የክርስቶስ መምጫ እየደረሰ ስለሆነ ሰዓቱ ይሄዳል። ነጋ መሸ ነው። አንድ ቀን፣ ሳምንት፣ ወራት፣ አመታት ጊዜው ዝም ብሎ ሰው ሳይሰራበት ይነግዳል። እስኪ አሁን ጊዜያችሁ ምን ተጠቀማችሁበት? ጠዋት ትነሳላችሁ፣ ጉድ ስትሉ ከሰዓት ይሆናል። ከሰዓት ጉድ ስትሉ ይመሻል። ታውት ማታ እንኳን ተኝታችሁ እንቅልፋችሁን ሳትጠግቡ ነው የምትነሱት። ጊዜ ይሮጣል። ስለዚህ የጊዜ በረከት ያላቸው አለ። ቅዱሳን እግዚአብሔር አምላክ አንዱ የሚባርክላቸው ጊዜያቸውን ነው። ምናቸው እናልኳችሁ? ጊዜ ይባረካል። ለምሳሌ አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዳሉ። በቀን 42 ሚሊዮን አቡነ ዘበሰማያት ይጸልያሉ። በቀን ውዳሴ ማርያም 77 14 ጊዜ ዳዊት ሰይፈ ስላሴ ይሄን ሁሉ ሲያደርጉ 24 ሰዓት ነው። ጊዜ ይበቃቸዋል። ለምን? የተባረከ ጊዜ ስለሆነ። እንደውም አልበርት አንስታይን ስለ ታይም ትራቨል አስተምሯል አይደል? እሱን እንኳን እናንተ ያው ረቀቅ በሉ ሳይንቲስት፣ ወደ ሳይንሱ ጠጋ ያላችሁ ሰዎች። እግዚአብሔር አምላክ ለቅዱሳን አንዱ የሚሰጣቸው የጊዜ ጸጋ ነው። ሰው በ100 ዓመት የማይሰራውን አንድ ጻድቅ በ10 ዓመት ይሰራል። ጾሙ፣ ጸሎቱ፣ ስግደቱ፣ ሰዓቱ በሙሉ ይበቃቸዋል። ለምሳሌ አቡነ ተክለ ሃይማኖት ቀንም ሌሊትም ይጸልያሉ፣ ወንጌል ያስተምራሉ፣ ድዊ ይፈውሳሉ። 24 ሰዓት ቢዚ ናቸው፣ ግን የማይሰራ ነገር እየሰሩ ይውላሉ። ወይም ደግሞ ሰው ሊሰራው የማይችለውን ነገር በቀላሉ ይሰራሉ። ለምን? ጊዜ ስለተባረከላቸው። ዛሬ ጊዜያችንም ይሰለባል። ጊዜውም አልበቃ ብሎናል።
እንዳትሰራ ማለት ነው። እሺ ጊዜዋን ሰለባችሁ ምንድነው የምታረቁት? ስልብ እኛ እንሰራበታለና። እሺ እንዴ አይተሃል እኮ በራስህ አላየክም? ያዘዝካትን በስንት ጊዜ ነው ያደረሰችልህ? እሺ የአንድ ቀን ስራ ነው 3 ወር የፈጀው። እንደዚህ ነው ማለት። ምን ነበር ያዘዝኳት? ሹራብ። እሺ አላዘዝካትም? አዝዣለሁ እኮ በስንት ጊዜ ነው የደረሰልህ? አንድ ሹራብ አንድ ቀን የሚፈጀውን 3 ወር። ጭራሽ ምን ሆነች? እኔን ስታይን ትጠፋለች። እኔን ስታይ የተሳቀቀች ቆንጆ ሹራብ ትሰራለች። ለበረከት ፈለኩና ለወዳጆቼም ላዝ እንኳን ለወዳጆቼ ለኔም አሉ ነው። ከዛ ምን አደረግለው እኮ እንደዛ እንደምታረግ ስለገባኝ እኮ ነው እንደዚህ ያረኩት። ጊዜዋን ነው የምትበላው። አዎ ብለክ ቀፍ። አሁን ሹራቤ መጥቷል አልመጣም? እንዴት አልኳል ቤትክ ድረስ። አረ ሌላስ? እዛ እንዳትመርቃት ጥፍት አጠፋት። አዎ እሺ ሌላ ማን ያለው? እጅና እግሯን ያዝ የተባልኩ መተት እንዳትሰራ። አዎ ሽባ አርጋት። ያው ስንት ቀን ወገቧን ማታ ማታ ወይኔ ወገቤ እያለች ስትሰግድ ነው የሚለቃት። አሁን ወደ ስራ ትመለሳለች። እኔም ሌላ አዛታለሁ። የሰላቢም የጊዜውም የድል መተት ሁላችሁም ትሄዳላችሁ። ተመርከክ፣ ተዘጋጁ። ሁላችሁም ነው የምትሄዱት። አትነፋረቅ። ምን አስለቀሰ? ቀናበል። እድል እኮ ነው። አልገባም። እድል እኮ ነው። 10 ሚሊዮን ብር እኮ ነው የወጣሁበት እንደ ቀልድ። በሷ እድል? አዎ መኪናዬን ቤቴን ገዝቻለሁ። በሷ እድል አንድ ሲንጀር ለመግዛት ፍዳዋን እየበላች ነው። እኛ ቤታችንን መኪናችንን ለዘመድ ተርፈናል። በሷ እድል? አዎ እሷ ለእናቷ አልደረሰችላትም። ለእናቷ እንዳትደርስ ነው የምንፈልገው። አይገፋቸው። እግዚአብሔር ይፍረድባችሁ። በልተንስ በስላሴ ስም በል። በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን ለቀናል። በስላሴ ስም በሲኦል ታስረናል። የዘጋኑን እድሎቿን እድል ሲባል መቼም ያንገፈገፈሃል። የዘጋኑን እድሎቿን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 እጩ እናውጡ። ተለበል 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 ቀጥል፣ 6 ገንዝ እና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአኩ ሰይፉን ይጣልብ ቅዱስ ገብርኤል። ምሕረትን አመስግኑላት። ደህና ነሽ? ብድግ በይ እስኪ። እንዴት ነሽ? እንደው ህርሜን አንድ ሹራብ ስሬልኝ ብልሽ 3 ወር ጭራሽ ደግሞ ስታይ መጥፋት ጀመርሽ። በቃ ውስጤ ፍርሃት ይለኛል። አሁን አንድ ነገር እርማቸውን ቢያዙኝ እሱንም ማድረስ አቃተኝ። አንድ ሹራብ ለመስራት ስንት ቀን ይፈጅብሻል? ከግማሽ ቀን በላይ ፈጀ። ግማሽ ቀን? የኔ ስንት ወር ፈጀ? 3 ወር ማለት እንግዲህ በቀን አንድ ብትሰራ በ3 ወር ስንት ሹራብ ትሰራለች? በወር 30 90 በ3 ወር ውስጥ እኮ 90 ሹራብ ትሰራለች። ለኔ ግን አንዱን እንኳን ነፈገኝ። አያችሁ አይደል? ይኸው ሲዘጋብኝ እንዳትለብስ ሲለኝ ጊዜም አይበቃሽም። አዎ አባት ታዘዛለሁ። ትእዛዝ በጣም ብዙ አለኝ። በቃ ትእዛዝ ይመጣል ግን ሰርተሽ አሰጪም። አዎ ሰው ሁሉ ነው የሚማረርብኝ። ቃልሽን አታከብሪም። ሁሉም ሰው ነው የሚማረርብኝ። በቃ በፊት እንዴት ነበርሽ? በፊት እኔ ያልኩት ነገር ቶሎ በቃ በሰዓቱ ቀድሜ ነው ራሱ ማደርስ የነበረው። ከተወሰነ ጊዜ በኋላ ጊዜም አልበቃል። አረ ጭራሽ
ጊዜሽ ተሰለበ። እሱ ነው የጊዜ መተት። ኪዳነ ምሕረት ወላዲተ አምላክ የመጨረሻ ታርግልሽ። አሁን አዛለ መቼም አሁን እርግጠኛ በ3 ወር ሳይሆን በ3 ሰዓት ሰርተሽ እንደምትሰጪኝ ኪዳነ ምሕረት የመጨረሻ ታድርግልሽ በሏት። የቅዱስ ገብርኤል ልጆችና ወዳጆች ሆይ የቅዱስ ገብርኤልን ረድኤት በረከት እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ አምስቱን ካልቻላችሁ አንዱን አድርጉ። አንደኛ የቅዱስ ገብርኤልን ድርሳኑን በለተቀኑ አድርሱ። ሁለተኛ ከማር ከሱካር ይልቅ ለነፍስ የሚጥመውን ቅዱስ ገብርኤልን ከራስ ፀጉሩ እስከ እግር ጥፍሩ መላካዊ መላካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ገብርኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛ በቅዱስ ገብርኤል ስም ለነዳያን ዘክሩ ወይም መጽቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተቻላችሁ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ገብርኤል ስለ ቅዱስ ገብርኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ገብርኤል ስም አንድ አቡነ ዘበሰማያት ወይም አባታችሁን ብላችሁ ጸልዩ። እነዚህም ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ገብርኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። በህይወታችሁ የሚነደውን የመከራ የፈተና የበሽታ የክፉ መናፍስትን የውጊያ እሳት ያጠፋላችኋል። ለሶስቱ ሕፃናት በሚነደው እሳት መካከል እንደቆመላቸው ለእናንተም በችግራችሁ ጊዜ ቆምላችኋል። ቅዱስ ገብርኤልን ወይ ድርሳኑን አድርሳችሁ መልኩን ጸልያችሁ በሚነክስበት ደብር ተገኝታችሁ ባላችሁበት ሆናችሁ በስሙ ዘክራችሁ ከተማጸናችሁት በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ኃይለ አጋንንትንም ከሕይወታችሁ ያርቅላችኋል። ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ገብርኤል እነሆ እየበረረ መጣ፣ በማታም በመስዋዕት ጊዜ ዳሰሰኝ በማለት ቅዱስ ገብርኤል ተጨንቀው ተቸግረው ግራ ተጋብተው በስቃይ በመከራ ለሚኖሩት በክፉ መናፍስት ለተያዙት ፈጥኖ እየበረረ ወደ እነሱ ይመጣል። ፈጥኖ መምጣት ብቻ ሳይሆን ነቢዩ ዳንኤል እንዳለው ይዳስሳቸዋል። ወዳጆቼ ወደ ነቢዩ ዳንኤል እየበረረ የመጣ መጥቶም የዳሰሰው ቅዱስ ገብርኤል ወደኛም እየበረረ እንዲመጣ መጥቶም እንዲዳስሰን እኛም እንዳቅማችን ድርሳኑን መልኩን መጸለይ በስሙ ለነዳያን መዘከርና መመጽወት አለብን። ገድለ ቅዱሳንን ብታነቡ ቅዱስ ገብርኤል ቅዱሳንን ሲያግዛቸው ሲረዳቸው ከስጋም ከነፍስም ጠላት ሲታደጋቸው በተጋድሎ ሕይወት ከፍጻሜ ሲያደርሳቸው እናያለን። ገድለ ሰማዕታትን ስታነቡ ቅዱስ ገብርኤል ሰማዕታትን በሰማዕትነት እንዲበረቱ በደማቸው እንዲጸኑ ሲያግዛቸው የተነሳባቸውን ጠላት ሲያጠፋላቸው እናያለን። ቅዱሳን ሐዋርያትን በአገልግሎታቸው ሲረዳቸው እናገኘዋለን። ወዳጆቼ ቅዱስ ገብርኤል አይደለም ለኛ ለኃጥአን ለእመቤታችን አስፈልጓት ነበረ። ወይም እመቤታችን በአንድ ወቅት የቅዱስ ገብርኤል እርዳታ አስፈልጓት ነበረ። ነገሩ እንዲህ ነው። እመቤታችን በቤተ መቅደስ በነበረችበት ጊዜ አይሁድ በመቀኝነት ተነስተውባት እጅጉን ይፈትኗት ነበረ። መፈተን ብቻ ሳይሆን ሊገድሏት ይፈልጉ ነበረ። በዚህም የተነሳ ምቀኞች አይሁድ ከባህር አጋንንት እየጎተተ ሰዎችን ይገድል ለነበረው መጥቆን ለተባለው አጋንንት ጎታች እመቤታችንን እንዲገድላት ነገሩት። እሱም ከባህር የሚጎትታቸውን ሰዎችን የሚገድልባቸውን አጋንንት ተማምኖ እመቤታችንን ለመግደል ከ300 በላይ ልቡሳነ ሥጋ አጋንንትን ይዞ ወደ ነበረችበት ቤተ መቅደስ ሄደ። እመቤታችንም የመንፈስ ቅዱስ ጸጋ የሞላባት ስለነበረች መጥቆልና አጋንንቱ በሷ ላይ ያሰቡትን ቀድማ በማወቅ ቅዱስ ገብርኤል እንዲረዳት ተማጸነች።
ቅዱስ ገብርኤልም የእመቤታችንን ልመና ሰምቶ ብርሃን ለብሶ ብርሃን ተጎናጽፎ መብረቅ ተጎናጽፎ ከሰማይ በመውረድ መጥቆልና አጋንንቱን ዶግ አመድ አደረጋቸው። በዚህ ምቀኞች አይሁድ አፈሩ። መጥቆልና አጋንንቱ በቅዱስ ገብርኤል መብረቅ ተበጣጥሰው ሞቱ ቀሩ። የክፉ መናፍስት ውጊያ ያለባችሁ፣ በመተት በድግምት የተሰቃያችሁ፣ ስጋዊ ጠላት ያስቸገራችሁ ሰዎች ቅዱስ ገብርኤልን ጠበቅ አድርጋችሁ ያዙ። ቅዱስ ገብርኤል ስጋዊም ይሁን ክፉ መናፍስታዊ ጠላታችሁን ያስታግስላችኋል፣ የባሰ ከሆነም ያጠፋላችኋል። መልአከ ብስራት መጋቤ ሐዲስ ገናናው መልአክ ቅዱስ ገብርኤል ሁላችንንም በያለንበት በብርሃናዊ ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን፣ ለዓመቱ በሰላም በጤና በጥበቃው ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።